በመኪና ኢንዱስትሪ ውስጥ ትልቅ ለውጥ ያመጣና በአሁኑ ጊዜ በቅንጦት መኪናዎችና በትላልቅ ኤስዩቪስ ላይ በሰፊው እየታየ ያለው አስደናቂ ቴክኖሎጂ ፎር ዊል ስትሪንግ የምንለው ነው። ለመሆኑ ይህ ፎር ዊል ስትሪንግ አስደናቂ ቴክኖሎጂ ያስባለው ምንድን ነው? በተለምዶ መኪናዎች ሲታጠፉ የፊተኛው ሁለት ጎማዎች ብቻ ናቸው የሚንቀሳቀሱት፣ የኋላዎቹ ግን ዝም ብለው ይከተላሉ። ፎር ዊል ስትሪንግ ግን የኋለኞቹን ጎማዎች እንደ ፍጥነቱ ሁኔታ ወደ ግራና ወደ ቀኝ በትንሹ ብዙውን ጊዜ ከ3 እስከ 10 ዲግሪ እንዲታጠፉ ያደርጋል። ይህ ቴክኖሎጂ አስደናቂ የተባለበትና ትልቅ ጥቅም የሚሰጥባቸው ዋና ምክንያቶች የመጀመሪያው በዝቅተኛ ፍጥነት ወይም ደግሞ ጠባብ ቦታዎች ላይ በቀላሉ መታጠፍ ማስቻሉ ነው። መኪናው በዝቅተኛ ፍጥነት ለምሳሌ በሰዓት ከ40 ኪሎ ሜትር በታች በሚነዳበት ጊዜ የኋለኛዎቹ ጎማዎች የፊተኞቹ ወደሚታጠፉበት ተቃራኒ አቅጣጫ ይታጠፋሉ። ጥቅሙ ምንድነው ካለ እንግዲህ ይህ መኪናው የሚፈልገውን የመታጠፊያ ክበብ ወይም ደግሞ ተርኒንግ ራዲየሱን በጣም ያጠብለታል። ረጅምና ትልቅ መኪናዎችን እንደ ፉል ሳይዝ ኤስዩቪ ወይም ደግሞ የቅንጦት ሴዳኖችን ጠባብ በሆኑ የከተማ መንገዶች፣ የመኪና ማቆሚያዎችና ዩተርን ላይ እንደ ትንሽ መኪና በቀላሉ መዞር ያስችላቸዋል ማለት ነው። ሁለተኛው ደግሞ መኪናው በከፍተኛ ፍጥነት ላይ ለምሳሌ እንደ ሃይዌይ ላይ በሚጓዝበት ወቅት የኋላዎቹ ጎማዎች የፊተኞቹ ወደሚታጠፉበት ተመሳሳይ አቅጣጫ ይታጠፋሉ። የዚህ ደግሞ ጥቅሙ ምንድነው? ከከፍተኛ ፍጥነት ጋር መስመር በሚቀይርበት ጊዜ የመኪናው የኋላ ክፍል የመንሸራተት ወይም ደግሞ የመወዝወዝ እድሉን ያጠፋዋል ማለት ነው። መኪናው በሰያፍ ወይም ደግሞ ዲያጎናሊ እንደ መንሸራተት ስለሚሆን በተለይ በዝናብና በበረዶ በሚደረግ መንገድ ላይ ፍጹም መረጋጋትና ደህንነትን ይሰጣል ማለት ነው። ሶስተኛው የመኪና አያያዝ ወይም ደግሞ ሃንድሊንግ ማሻሻል ነው። ይህ ቴክኖሎጂ በተለይ ለፈጣንና ስፖርታዊ መኪናዎች የመታጠፍ ብቃት ወይም ደግሞ ኮርነሪንግ ይጨምራል። ሹፌሩ መሪውን ሲያዞር መኪናው የሚሰጠው ምላሽ በጣም ፈጣንና ትክክለኛ ፕሪሳይስ ይሆናል ማለት ነው። ይህም አሽከርካሪው በራሱ መተማመን እንዲኖረውና የመኪናውን ቁጥጥር ሙሉ በሙሉ በእጁ እንዲሆን ያደርጋል። በአሁኑ ጊዜ ይህ ቴክኖሎጂ በዲጂታል ሲስተሞች እና በኮምፒውተር የታገዘ በመሆኑ የመኪናውን ፍጥነትና የመሪውን እንግልት ታይቶ ራሱ በሰከንድ ስብርባሪ ውስጥ ውሳኔ በመስጠት የመንዳት ልምምዱን ወደ ላቅ ደረጃ ያሸጋግረዋል።